በመጨረሻም እንግዲህ ኪራና ጽናት ፍቅራቸውን መልሰዋል ማለት ነው። የእውነት በጣም ደስ የሚለው ማለት ነው። ዛሬ እኔም ደስ ብሎኛል። እውነት ርዕሳቸውን ከላይ አይቼ በጣም ነው ደስ ያለኝ መጀመሪያ ማለት ነው። እንግዲህ የማይፈታ ነገር የለም። በተለይ በንግግር ይፈታል ሁሉም ነገር። ካለ መነጋገር ነው የሚቀረው። እስከዛሬ ማታደክመው ነበረ። ይህ ሁሉ ነገር ብትደክመው ዝባዝንኪ ከምታበሳ ብዙ ነገር ነው ያለችው። የደፈርከኝ ረሳው ወይ ቤቴን ያስለቀስካትን ነገር ረሳክ ወይ ምናምን የማይባለው ነገር ሁሉ ነበር የቀባጠረችው። ፍየሉ ወዲህ ቅዝምዝሙ ወዲህ ያሉ። አሁን ግን ዛሬ እንግዲህ ደግሞ ፍቅር በፍቅር ሆነዋል። ጉድ እኮ ነው የዛሬው ልዩ ነው። የምርኔም ደስ ብሎኛል። ፍቅራቸው በመመለሱ በጣም ደስ ያለኝ። በተለይ ኪሩቤል እንደዚህ ስቆም ተደስቶ ማያውቅም ነበረ ከሷ ጋር ከተጣላ ጀምሮ ማለት ነው። በነገራችን ላይ ሴት ቢደረደር ከምትወዱት ሰው ውጪ ሌላ ሰው ወርቅ ለብሶ ቢመጣ አይታያችሁም። በነገራችን ላይ እውነት ለመናገር ማለት ነው። ሴትም ሆኑ ወንድ፣ ሴቶችም ከምታፈቅሩት ሰው ውጪ ሌላ ሰው ቢደረደር ቆንጆ ቢደረደር ከዛ ሰው ውጪ ለእናንተ ይታያቸዋል። ኪራም ደግሞ እንደዛ ነው ማለት ነው። ሴቶች ቢመጡ እንደ ጽናት የሚሆን ማንም የለም። ስለዚህ በቃ እኔ ልብ የሚመታው ለአንቺ ብቻ ነው። ግን ለምንድን ነው እንደዚህ እየወደድሽ እኔም እንደዚህ እየወደድኩሽ? ለምን እኔ ለፍቅር አልሆንም ወይ? እኔ ለፍቅር አልገባም ወይ? እኔ አይንሽ ውስጥ አልሞላም ወይ? አረ ብዙ ነገር አለ። ብቻ አንተ ከኔ ለኔ በጣም ብዙ ነገር ትበዛብኛለህ እንጂ አታንስብኝም። ቆይ ለኔ ያለሽ ፍቅር አልቋል እንዴ ሲላት፣ አረ ፍቅር እንዴ ያልቃል እንዴ? ፍቅር እኮ እንደዚህ በቀላል የሚያልቅ ነገር አይደለም ማለች። ያው እንግዲህ እኔ ዛሬ ሰኒና ናሆሜ እንደው በሳቅ ነው የገደሉኝ እውነት ለመናገር። ወይ ሰኒዬ ስወዳት እብድ የሆነች ልጅ አይዲያውን ደግሞ ኬት እንደምታመጣው ማለት ነው። ናሆሜ ደግሞ እንደዚህ አይነት ነገር ላይ እንደው ዘው ብሎ እግር ይጥለዋል። እናቴ እስቲ እንደው አንተ ምን በመከራ የመጣውን ፍቅር እኮ አልታበላሽው ነው እንዳይሬ ሰኒ። እውነቷን እኮ እንደው ሲክለፈለፍ ሄዶ እንደው ግብት ተለባቸው ማለት ነው። እንግዲህ ኪራም ደንግጦ እዛው ቀረ። ጽናትም አሮጣ ወደ ኪችን ሄደች ማለት ነው። እንግዲህ ከዛም ሰኒዬ ተከትላት ምንድነው ከንፈርሽን ብሎ እንደነከሰሽ አላለችም። አንዶች ልጅ በጣም ነው የምታስቀኝ። እና አሁን ነው አይደል ነገረሽ አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም አብራችሁን ስላላችሁ ከልብ ነው አመሰግነው። እንግዲህ ኪራና ጽናት ዛሬ በመታረቃቸው ማን ነው ደስ ያለው? በእውነት በጣም ነው ደስ ያለኝ እኔ ማለት ነው። እና የሰው ልጅ የደስታው እንደዚህ ሲመለስ በጣም ደስ ይላል። በተለይ ከላይ ርዕሳቸው ቦታቸውን አይቼ በጣም ደስ አለኝ ማለት ነው። አይ ዛሬማ እነኚህ ሁለት ልጆች አንድ ላይ ሆነዋል ብዬ በጣም ደስ ያለኝ እውነት ለመናገር ማለት ነው። ያው እንግዲህ በመነጋገር ፈቱ። የሁለቱም ፍቅር እንዳለ ነው። ያው እነሱ ፍቅራቸውን በመከራ ሲመልሱ ደግሞ የሆነ መሀል ላይ ገብቶ የሚበጠብጣቸው ነገር ይመጣልና ያንን ነገር ደግሞ ፈጣሪ ያርቅላችሁ ብዬ ነው እኔ መለምነው ማለት ነው። ማለት እነሱ ሲደሰቱ የሆነ የሚመጣ ሰው አለ። ባለፈው እንደዛች ቤቲ መጣች። ከዛም ሲቀጥል ደግሞ ይሄ ኤኖክ የሚባል ጥሩስ መጣ። ያቺም ጥርሳ ሀሴት ተብየዋም እሷ። አሁን ደግሞ ማን ይመጣ ይሆን በፍቅራቸው መሀል? የእውነት እነሱ ሲደሰቱ አትላለች እኮ በነገራችን ላይ ጽናት ማለት ነው። እኔ ደስታዬን ትስል የሆነ ነገር አላጣም፣ አምላኬ ሆይ ደስታዬን ሙሉ አድርግልኝ ትላለች ሁልጊዜ ማለት ነውና እንግዲህ ውስብስቡን ነገር ፈጣሪ ያርቅላቸው። ኪሩቤልም እንግዲህ የእናትህን ነገር ተቋቁመህ የምትሰማው ያድርግህ። ከባድ ነው እንግዲህ ምን እንደምል አላውቅም። የእውነት የእናቱን ህመም ሲሰማ ምን እንደሚሰማ ታውቃላችሁ? በጣም ከባድ ነው። እናትን ይሄን አካል አይነት በሽታ ታማለች ሲባል ለሱ በጣም ይከብደዋል ማለት ነውና እንግዲህ ፈጣሪ ትዕግስቱን ይስጥ፣ የምትሰማበትን አቅሙን ይስጥ ላለው ፈጣሪ። ጽናትዬ ግን ያው ወደ ፍቅሯ በመመለሷ በጣም ደስ ብሎኛል በመጀመሪያ ማለት ነው። እውነት ማለት ሁለቱም እንደዚህ እየተዋደዱ እየተፋቀሩ፣ በነገራችን ላይ ድራማቸው ሊያልቅ ይመስለኛል። ለዛ ነው ፍቅር በፍቅር የሆኑት ይመስለኝ። እንግዲህ አሁን እንግዲህ የእናቱን መታመም ወይ አባትየው መጥቶ ነው የሚናገረው እንጂ ማንም ይሄንን ነገር ደፍሮ ሊናገር አይችልም። ይሄንን ነገር የሚያውቁት ደግሞ ሶስቱ ሴቶች ብቻ ናቸው። ሰኒ፣ መራዊት እና እንትና ጽናት ሶስቱ ብቻ ናቸው። አሁን አያውቅም። አሁንም ስለ ኪራ እናት ማለት ነውና ይሄንን
ነገር ማን እንዲነግረው የምንፈልገው አሁን ምን ብለን እኛ እንነግረዋለን ስትል አይ ባይሆን የኪራን አባት ደውለን ጠርተን እሱ እንዲነግረው እናደርጋለን ብላለች መራዊት። መሩዬም ደግሞ ስለ በሽታዋ እየተንቆራጠጠች እየተናገረች ነበር፣ ብቻዋን እያወራች ነበር። ናሆም ግን ምን ነክቶት ነው ለእናቱ ያልነገረው? በእኔ በሽታዬ አፍሮብኝ ነው ወይ? ለምንድን ነው እንደዚህ አይነት ታማሚ ናት ብሎ ማይነግራት? ምን ላድርግሽ አምላኪ፣ አሁን እኔ ልለሄ ብለውም ልቡ ይሰበራል። ናሆም ጥሩ ልጅ ነው፣ ቀን አሳቢ ነው። እንዴት አድርጌ ነው ደግሞ እንደዚህ ብለው ልቡ ይሰበራል እያለች እንግዲህ እየተጨነቀች ነው። እኔ የምላችሁ አንድ ነገር አዳኝም ሆነ ገዳይ እኮ ፈጣሪ ነው አይደል እንዴ? በፈጣሪያችሁ ተማመኑ ማለት ነው። የፈጠረን ጌታ አንዱ አላህ እሱ ብቻ ይምረናል ይገለናል እንጂ ወይ በሐኪሞቹ ወይ በምንም አይደለም ማለት ነውና ወደ ፈጣሪሽ ተማጸኝ። ከናሆሚ ጋራም ፍቅራችሁ ዘልቆ ሰርጋችሁም ተደግሶ እንግዲህ ወልዳችሁ የምናይ ያደርገን። አላቅም እንግዲህ ሰርጉ ይደገሳል አይደገስም የሚባለው ነገር ባናየው ድራማቸው ሊያልቅ ተቃርቦ ይሁን ብቻ አላውቅም። ግን ድራማቸው አልፈጠንም። 3 ወር ሆኖታል ከተጀመረ ይሄ ድራማ። የእውነት በጣም ነው ድራማቸው የፈጠነው ማለት ነው እውነት ለመናገር እና እንግዲህ እስኪ አብረን የምናየው ይሆናል። ጽናትና ኪሩቤል አይ ዛሬ አንጨረጨራት መጥቶ የእውነት በጣም ነው ያንጨረጨራት ማለት ነው። ኪራ ናሆም ቤት አድሮ ከሴት ጋር ነው ያደረው አስመስላ። ናሆም ማነች መራዊት ድምጿን ዝቅ አድርጋ ፍቅር ተኝቶ ላላለቻትም ወይኔ እንዴት እንደሆነ ጽናት ዛሬ አበደች ማለት ነው። የእውነት በጣም ነበረ እንትን ያለችው ልታንቆቁ ነበር። አምጣት እስቲ ጉሮሯን ነው የማንቀልህ አለች። እኔም ከዚህ ቤት መሄድ አልፈልግ ሄዳለሁ ቃል ቀመጠን ብላ ዘላ ስትነሳ